ዛሬ አስቸኳይ ፈጣን ምሳ እንስራ። የምንሰራው የሚያስፈልገን ነገር ድፍን ምስር፣ አንድ ድንች፣ አንድ ካሮት፣ አንድ ስዊት ፖቴቶ ወይም ደግሞ ድንች ስኳር። እነዚህን ለአንድ ሰዓት ያክል በደንብ ሙክክ ብሎ እስኪበስል ድረስ እንቀቅለዋለን። በዚህ መልኩ እንደዚህ እንዲበስልልን እንከትፈዋለን። እዚህ ጋር ውሃ አዘጋጅቻለሁ ድስት ላይ እጨምረዋለሁ። ይሄንን አሁን በደንብ አድርገን እንቀቅለዋለን ስንፈጭ እንዳያስቸግረን። ቆንጆ ለየት ያለ ይሄን በጣም የሚጣፍጥ ምግብ ነው። በጣም ከምነግራችሁ በላይ ነው የሚጣፍጠው። በጣም ለአሰራር ደግሞ ቀላል አመቺ ዳይ እንቀቅለው። ይሄንን እንደምትመለከቱት እንግዲህ በዚህ መልኩ በስሎልናል። ድንቹ እዛው ነው ሙክክ ያለው። ምንድነው እዚህ ላይ የምንጨምረው? እዚህ ጋር የደቀቀ ሽንኩርት አዘጋጅቻለሁ። በዚህ ሽንኩርት አረንጓዴውን ሽንኩርት መጠቀም ትችላላችሁ። ማለት ይሄ ባሮ ሽንኩርት ማለት ነው። ይሄ አረንጓዴው ቃሪያ ሞኙ ቃሪያ ነው። ድቅቅ አድርጋችሁ እንደዚህ በምታዩት መልኩ ማለት ነው። እዚህ ጋር ደግሞ ጨው፣ ኮሮሪማ ከፈለጋችሁ እናንተ ብላክ ፔፐር መጠቀም ትችላላችሁ። ትንሽዬ ፓፕሪካ፣ ሮዝሜሪ ፍረሹ ካላችሁ ፍረሹ ቢሆን ይመረጣል። እዚህ ጋር እንጨምራለን። ይሄንን እንጨምራለን። ከዚያ በዋናነት እዚህ ላይ የምንጨምረው እንደይዝልን የሚያደርግልን ምንድን ነው? ይሄንን ብሬድ ክራምስ እንጨምርበታለን ማለት ነው። ትንሽ ትኩስ ነው። እንፈጨዋለን። እንደዚህ በዳጥ ዳጥ እናደርገዋለን። አሁን እንደዚህ ከፈጨነው በኋላ በእጃችን ጓንት የምትጠቀሙ ጓንት ልበሱ። እኔ እጄን ታጥቤያለሁኝ። እኔ ብዙ ጊዜ በጓንት መስራት አልችልበትም። እንደዚህ ቅርጽ እያስያዝን እንደ ናጌትስ የጋለ ዘይት ላይ ይሄው እንደዚህ ቁጭ ቁጭ እናደርጋቸዋለን። በነገራችን ላይ ብሬድ ክራምሱን በዛ አድርጉት። ምስሩ በዛ ያለ ከሆነ ከ3 ማንኪያ በላይ አድርጉት። እዚህ ጋር እንዳያስቸግረን ስንጠብሰው ማለት ነው። የዳቦውን ዱቄት ቀስ ብለን እንገለብጠዋለን። አሁን ሬዲ ይመስላል። በቃ አሁን ዘይቱ የተወሰነው እንዲወጣ ሶፍት ላይ የኪችን ሶፍት ላይ እናደርገዋለን ማለት ነው። እንደምታዩት እንደዚህ ይሄንን በበርገር መልክ ሳንድዊች እንዲሁም ብቻውን መመገብ እንችላለን። በጣም ምርጥ ጤናማ ነው። በኤር ፍራየር በሱ መጥበስ ትችላላችሁ፣ ዘይቱ ካስጠላችሁ። የቀሩትን ደግሞ እንጨርሳቸዋለን ማለት ነው። እንደምትመለከቱት እንግዲህ ይሄንን ይመስላል ማለት ነው። በጣም ነው የሚጣፍጠው። ይሄንን ሰራ አድርጋችሁ በበርገር መልክ፣ በሳንድዊች መልክ እንደዚሁም ብቻውን መመገብ ትችላላችሁ። በጣም ጤናማና ጣፋጭ ነው። ኢንጆይ። ቻናላችንን ሰብስክራይብ ማድረግ አትርሱ። መልካም ጾም ይሁንላችሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ ባይ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ማድረግ አትርሱ። ሰላም ሁኑ። ቻው።